እስኪ ዓለምን ያስገረመውን አንድ ቪዲዮ ልጋብዛችሁ። الله معك الله معك فلا تحزن شعارك لا الله معنا. إذا كان الله معك حتى لو كانت الدنيا كلها ضدك، إذا كان الله معك فماذا فقدت؟ وإن فقدت الله فماذا وجدت؟ አላህ አዋቂ የሆነ ጌታ ነው። እስኪ አንድን ጥያቄ ልጠይቃችሁ። ያኔ ተኝታችሁ ራሳችሁን በማታውቁበት ሰዓት ማን ነበር የሚጠብቃችሁ? እስቲ ኮመንት ላይ ንገሩ። አላህ ሱብሓነሁ ወተዓላ በሱረቱል ዩኑስ ላይ እንደዚህ ይላል፣ አላህ በጉዳት ቢነካህ ከሱ ሌላ የሚያሽር የለም። ለእናንተ መልካምን ነገር ቢሻም ከችሮታው ማንም የሚከለክለው የለም። አላህ ሱብሓነሁ ወተዓላ የሆነ ነገር ይጎዳችኋል፣ ሊገላችኋል ካለ ያንን ነገር ከማድረግ ማንም አይከለክለው። አላህ ሱብሓነሁ ወተዓላ ይጠብቃችኋል፣ ማንም አይጎዳችሁም ካለ ደግሞ ማንም ሊጎዳችሁ አይችልም። በአሁኑ ሰዓት ብዙዎቻችን የሰዎች ማግኘት፣ የጓደኞቻችን መብለጥ፣ የጓደኞቻችን መደሰት ለእኛ ክፋትን ይዞ በመምጣት እነሱ ላይ ጉዳትን ለማድረስ እንሞክራለን። ነገር ግን አላህ ሱብሓነሁ ወተዓላ በእነሱ ላይ እስካልወሰነው ድረስ ልንጎዳቸው አንችልም። በተቃራኒው ደግሞ ሰዎች ይጎዱናል፣ ሰዎች እንዲያደርጉናል ብለን እንፈራለን። አላህ ሱብሓነሁ ወተዓላ እስካላዘዘብንም ድረስ እነዛ ሰዎች ምንንም ነገር